የዙል ሒጃ ወር እንደገባ ሙስሊም ለሆነ ሁሉ ሱና የሚሆነው ነገር ምንድነው ትነግሩን የሚል ጥያቄ ተነስቷል። ዙል ሒጃ ያው አንደኛ ወሩ ሲገባ የወሩ የመጀመሪያዎቹ 10ዎቹ ቀናቶች አላህ የማለባቸው ቀናቶች ናቸው። ወለያሊን 10 ሱረቱል ፈጅር ላይ ማለት ነው። ወለያሊን 10 በእነዚያ በ10ዎቹ ሌሊቶች ይሁንብኝ ብሎ አላህ ምሏል። የሚመልባቸው ነገሮች አዘማ ያላቸው ናቸው። ነብያችንም አለይሂ ሰላቱ ወሰለም ከቀናቶች ውስጥ ከዓመቱ ቀናቶች ውስጥ እንደነዚህ 10 ቀናቶች መልካም ስራ አላህ ዘንድ ይበልጥ ثواب የሚያስገኙበትና የበለጠ ተወዳጅ የሚሆኑበት ጊዜ የለም። በእነሱ ጊዜ በእነዚህ 10 ቀናት እንደሚሰራ ስራ ሌላ ስራ አይስተካከላቸውም እነሱን ብለዋል። ወለል ጂሃዱ ፊ ሰቢልላህ ሲሏቸው ወለል ጂሃዱ ፊ ሰቢልላህ ነው ያሉት ነብዩ አለይሂ ሰላቱ ወሰለም ከሌላ ጊዜ ተደረገው ማለት ነውና ኢላ አሉ ሰውየው በገንዘቡም በነፍሱም ወጥቶ ወለም يرجع بشيء منهما ገንዘቡንም እዛ ላይ ፊ ሰቢልላህ ላይ ጨርሶ ነፍሱንም ሰውቶ በዚያው ሸሂድ የሆነ በስተቀር ሌላውን ቢሆን ከዚህ ጋር አይስተካከልም ያሉት። ይሄ ምርጥ ጊዜ ነው በጣም ከዙል ሒጃ 1 ጀምረን እስከ 10 ባለው በአግባቡ ለመጠቀም እንሞክር። በላጭና ተፈላጊ የሆኑ ስራዎች መካከል አንዱ ሱያም ነው። الصيام من العشر الأول 10ኛውን ሳይጨምር 10ኛው ቀን መጾሙ ክልክል ነውና ከአንድ ጀምሮ ከዙል ሒጃ 1 ጀምሮ ሙራቀባን አረጋግጦ መግባቱን አረጋግጦ መጾም 9 ቀናት ማለት ነው። ያው ከነዚህ ውስጥ ደግሞ ይበለጠ አውከድ ሆነው አረፋ የ9ኛው ቀን መጾም ይሆናል። ሌላው ዙል ሒጃ ከገባ ጀምሮ ሱና የሚሆኑ ነገሮች ከአንድ ሙስሊም የሚጠበቁ ከነሱ መካከል ያው ዒባዳ በጾም ብቻ አይገለጽም። ነገራችን ላይ ዚክር ቢጨምር ሶላዋት ቢጨምር ቂራአቱል ቁርአን ቢጨምር ሌላም ሶላዋትም ሌላም ብቻ በዒባዳ ራስን ማጠናከር ነው። ሌላው ደግሞ የተሻለ በዚህ ጊዜ መሰራት ያለበት ወይም እንደ አዳብ ተደርጎ የሚመረጥ ኡድሂያ ማድረግ የፈለገ ሰው በጋርዶ ሊሆን ይችላል፣ ገመል አርዶ፣ በሬ አርዶ አንድ ገመል አንድ በሬ ላይ በጋራ የሚሆን በጀማዓ ሆኖ አንድ ላይ ማረድ የሚፈልግ ሰው يستحب ان لا يقص اظفاره ጥፍሮቹን እና ጸጉሩንም ባይነካው ዙል ሒጃ ልክ ባጀምሮ ማለት ነው። ይሄ لمن يريد ان يعمل الاضحيه ነው። اضحيه ማድረግ የፈለገ ሰው ነው። ስለ اضحيه ሌላ ጊዜ ኢንሻአላህ ይመጣበታል። እና ከዚህ ከዙል ሒጃ መጀመሪያ ጀምሮ ከእንዲህ ነገር ይታቀባል። يعني الا يحلق شعرا ولا يقطع او يقلم اظفاره ጥፍሮቹን አለመቆረጥና እንዲሁም ደግሞ ጸጉሩንም አለመላጭ ይሄ ሙስተሐብ ነው። ቢያረጋው حرام ይሆንበታል ማለት አይደለም፣ ግን ያና ማረጉ ተፈላጊ ነው። ኡድሂያ ማረግ ይፈልግ ከሆነ ማለት ነው። ያው ሌሎችም ምን ሰራቸው ነገሮች አሉ። ይሄ እንግዲህ ከሐጅ ውጪ ላለ ሰው ነው።